ገሬ ልጆች ሰላማችሁ ያለበት በዚህ ትበል። ለቤታችን አዲስ የሆናችሁ ቤተሰብ የሆናችሁ እንደተለመደው የተለመደ አስተያየታችንን ይዘን መጥተናል ማለት ነው። ይህ ምንድነው? በራሳችን ስራ እስከምንመጣ ድረስ የታየንን አስተያየት እየሰጠን እየተማማርን አብረን እንዘልቃለን ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ ድራማ ላይ ነው ማለት ነው። በሐረግ ድራማ ላይ ምን አይነት እይታዎችን አያችሁ የሚለውን ነው። አስተያየት ምን ብንዳረግ ጥሩ ነው ማለት ነው። ሐረግ ድራማ ላይ ኤፍራታ ልጇን ሊያሳጣት የሚችል መድኃኒት በያፌት ምክንያት ተሰጣት። ኤፍራታ ወደ ሕክምና ውሰደኝ እያለች ያፌትን ብትለፈልፍበትም ነገር ግን እሱ የተሰጠበትን ሰዓት ነው የሚጠብቀው። የተሰጠውን ደቂቃ እየጠበቀ ሳለ በነገሮች እንድትስማማ ያስገድዳትና እሺ በማለትም እሷ ወደ እንትኗ ትገባለች። ኤፍራታ አሁን ላይ ያለችበት ሁኔታ በጣም አወዛጋቢ ነው። ልጇን ሊያሳጣት የሚችል ድርጊት ነው ወይስ አይደለም የሚለውን ስናይ ቀጣይ አብረን የምናየው ይሆናል። ቤዛ የአባቷን ገዳይ ባልጠበቀችው መልኩ ልታቅ ቻለች። የአባቷ ገዳይ ማን እንደሆነ ባልጠበቀችው መልኩ የአባቷን ቲሸርቶች አውጥታ በምታይበት ሰዓት የአባቷን ሰዓት እንደዚሁ በምታይበት ሰዓት በፊት ከያፌት ጋር ያላችን ሪሌሽንሽፕ ስታስታውስ እና ይህ ሰዓት ማለት በጣም ብዙ እንትኖች እንዳሉት እና ይህ ከተሰበረ ዋጋ እንደሌለው ያደርጋል ይላታል። እና የሰዓቱ ኮድ በማየት የአባቷን ገዳይ ልታቅ ችላለች። እንዲሁም ደግሞ የአባቷን ገዳይ ለማወቅ ያፌት ስልክ ላይ ስትሞክር አይሰራም ስልኩ። ስለዚህ ወደ ቤት ስልክ በደወለችበት ሰዓት ያልጠበቀችው መልስ ነው ያገኘችው። የተጠራጠረችው ነገር እውነት ሆኖ ታገኘዋለች። የአባቷ ገዳይ ያፌት እንደሆነ ትደርስበታለች። እንዲሁም ደግሞ አቤል ሾካካው አቤል ወሬኛው ይናገራል ማለት ነው። የአባሽን ገዳይ እስከዛሬ አታውቂም እንዴ በማለትም እንዲሁም ኤፍራታና ገነት እንደሚያውቁ ይነግራታል። በዛን ሰዓት ራሷን ስታ ትወድቃለች። የኤፍራታና የገነት ማወቅ ለቤዛ የሚደርስባት ጫና ወይንም ንዴት ምን ሊሆን ይችላል? ኤፍራታ የደበቀችበት ምክንያት ይኖራታል። ኤፍራታ በራሷ መንገድ ያፌትን ተበቅላ ለፍርድ ለማቅረብ በምትሄድበት መንገድ የአባቷን ገዳይ በምትፈልግበት ሰዓት ቀጥሎ ደግሞ ፍቅረኛዋ ጉዳይ መጣባት። ነገሮች ተደራርበውባት የአባቷን ገዳይ ዘንግታ እንዲሁም አግብታው እየኖረች ትገኛለች። አሁንም ደግሞ የራሷን ሕይወት ማዕበል ላይ ጥለዋለች ማለት ነው። ቢኒያም ጽዮንን ቀለበት ሊያደርግላት በሚፈልግበት ሰዓት ግን ያልተጠበቀ ነገር ሊፈጠር ይችላል ተብሎ ይገመታል ማለት ነው። ቀለበቱን ሊያደርግላት አይችልም። ምክንያቱም የቤዛ መውደቅ ላይ እራት ግብዣውን ሊያበላሸው ይችላል። ሉሊትና ጽዮን በጣም ፉክክር ላይ ናቸው። ጽዮን ሉሊትን ታገጣብራታለች፣ እንዲሁም ለመጣል ትሞክራለች። ነገር ግን ሉሊት እንደምናያት በቀልዷን በተንኮሏም ዘና የምታረግ ናት። ሉሊት አሁን ላይ ጽዮንን ልትበቀላት የምትችለው ብዙ ነገር አለኝ የምትለው ስለ አባቷ ሞት ይሆናል። ባላፊ ለራት ግብዣ እንዳየሽው ከዛ ይበልጥ ፏ ብለሽ ነይ ወይንም ለብሰሽ ነይ ትላታለች። ምክንያቱም ስለ አባቷ ሞት ልታረዳት ይመስላል። እና ይህ ድራማ በጣም እየተንዛዛ ያለበት ሂደት ነው። ምክንያቱም ተጎጂዎች እየበዙ ነው። ሲደሰቱ አላየንም። መጨረሻ ላይ ብቻ ከምታሳዩን በመካከል ብታሳዩን የተሻለ ነው ማለት ነው። ስለዚህ ውድ ተመልካቾች ከዚህ ድራማ የተማርኩት ነገር ቢኖር አንዱን ችግር እንፈታለን ብለን ሌላ ችግር ሲመጣብን ያን ችግር ትተን ደግሞ ያኛውን ለመፍታት ስንሮጥ ሌላ ችግር ተደራራቢ ችግሮች እንደሚመጡ ነው የሚያሳየው። እንዲሁም ደግሞ ጠላታችንን የቤተሰባችንን ጠላት ወይንም የኛን ጠላት ማወቅ የተሳነን ብዙዎቻችን እንኖራለን። በአጠገባችን እያሉ ግን የአባታችን ወይንም የራሳችን ጠላት ማን እንደሆነ የማናውቅበት መንገድ ይኖራል ማለት ነው። ላይክ እንደ ቤዛ የአባቷ ገዳይ ያፌት ነው ብላ መቼም አስበው አታውቅም ነበረ። ነገር ግን በአጠገቧ እያንዣበበና እያቆሰላቸው ያለው ያፌት የአባቷ ገዳይ መሆኑን ስታውቅ በጣም
አዝናለች ማለት ነው። ያፌት ይህን ሁሉ ድርጊት ሊበቀልበት የቻለው የራሱ የሆነ መንስኤ ያለው። አንድ ሰው በቀልን የሚያነሳሳው በፊት የደረሰበትን ጉዳት አስተውሎ ነው ማለት ነው። ስለዚህ ስንቶቻችንን ከበቀል ነፃ የሆነን፣ ስንቶቻችንን ራሳችንን ከተንኮልና ከምቀኝነት የወጣን፣ ስንቶቻችንን በአሁኑ ታይም ላይ ብዙ ገጸ ባህሪዎችን ያሳያል። ብዙ የህዝብን ገጸ ባህሪ የሚያሳይ ድርጊት ነው ማለት ነው። ተጨቋኞች እየተጨቆኑ የሚኖሩበት እንዲሁም ደግሞ ኃይልና ጉልበት ብር ያላቸው ሰዎች እየጨቆኑ የሚኖሩበትን ሰዓት ያሳያል ማለት ነው። ስለዚህ የኤፍራታ ልጅ ይሞታል አይሞትም የሚለው እዚህ ጋር የራሴ አስተያየት፣ የኤፍራታ ልጅ ባይሞት በጣም አሪፍ ነው። ምክንያቱም ኤፍራታና ናታን የሚደሰቱበት አንድ ነገር ልጃቸው ስለሆነ ማለት ነው። የዲያራ እናት በግዳጅ ልጇን ናታን እንዲከታተላት ወይም አብሯት እንዲሆን በግዳጅ ትለዋለች። ነገር ግን ናታን እናቷንም ሆነ ልጅቷን በእናንተ ሀሳብ አልስማማም፣ ከፈለጋችሁ ገደል መግባት ትችላላችሁ በማለት ይናገራል ማለት ነው። ናታን አሁን ላይ ቆራጥ ነገር አሳይቷል ግን በኋላ ላይ ሊደርስበት የሚችለው መዘዝ በጣም የከፋ ሊሆን ይችላል። ተደራራቢ ድርጊቶች ሊደርሱበት ይችላሉ። እንዲሁም ደግሞ ናኦድ ለቤዛ ስጦታ ይዞ በሚመጣበት ሰዓት ነገር ግን ቤዛ ራሷን ስታ ወድቃለች። ሉሊትም ነገሮችን ለማውሰብሰብ ጥረት እያደረገች ነው። ናታን እና ጽዮን እንዲበቀላቸው ናኦድ ላይ ነገሮችን ስታውሰበስብበት ነበረ። እንዲሁም ደግሞ ልጅ ለእናቱ ልጅ ለቤተሰቡ መከታ ነው የሚባለው። ዳግም ሉሊት እናቱ ስትናገርበት አረፈሽ ተቀመጪ በማለት ያስጠነቅቃታል። እሷም ደግሞ አንተ ጫጩት በማለትም ስትሰድበው ባልጠበቀችው መልኩ ሲሆኑባት አርፋ ቁጭ እንዳለች ናኦድ ሲመጣ የናኦድን አቀባበል አድርጋ ስለ ጽዮንና ስለ ናታን እንዲሁም ደግሞ ቤዛ የወደቀችበት የባላፊ ምክንያቱን ተነግረዋለች። ይህ ምንድነው? አስባ ሳይሆን ነገሮችን ለማውሰብሰብ እንዲሁም ደግሞ አብሯት የሚበቀልላት ሰው ስለምትፈልግ ማለት ነው። ስለዚህ ውድ ተመልካቾቻችን ስንቶቻችንን ለራሳችን የምንኖር፣ ስንቶቻችንን ለሰዎች የምንኖር እና ከዚህ ድራማ ምን ተማራችሁ? የተማራችሁትን ነገር ሀሳብ አስተያየት እንማማርበት ማለት ነው። ሰላምን ፍቅርን ለሁላችን ያብዛልን። በያላችሁበት ሰላምን ጤናን ይስጥልን። ሰላም ለሀገራችን ይሁን። ወደ 10 ያስገቡን ማለት ነው። ቴንክ ዩ ቬሪ ማች